ሰላም እንዴት ናችሁ? እንዴት ማይክሮሶፍት ወርድ ላይ ፔጅ ነምበር ማስገባት እንደምትችሉ አብረን እናያለን። እስከ መጨረሻ አብራችሁን ቆዩ። በዛውም ቪዲዮን ላይክ፣ ሼር እንዲሁም ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። መጀመሪያ የወርድ ዶክመንታችሁን ትከፍታላችሁ። ዶክመንቱን ከከፈታችሁ በኋላ ወደ ሜኑ ባር ትመጡና ኢንሰርት ላይ ኦኬ ትሉታላችሁ። ኢንሰርት ላይ ኦኬ ካላችሁት በኋላ ወደ ቀኝ ኮርነር ወደዚህ ትመጡና ፔጅ ነምበር የሚለው ላይ ኦኬ ትሉታላችሁ። ከዛ እነዚህ ምርጫዎች ያመጣላችኋል። መጀመሪያ ግን የምታስገቡት ፔጅ ነምበር አረቢክ ነምበር ነው ወይስ ሮማን ነምበር ነው? እሱን ማስተካከል ይኖርባችኋል። እሱን ለማስተካከል እዚህ ጋር ፎርማት ፔጅ ነምበር የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ፔጅ ነምበር ፎርማት ቦክስ ይሄን ያመጣላችኋል። ከዛ ነምበር ፎርማት የሚለው ፊት ለፊት የኔ እንደምታዩት 1 2 3 ብሎ ነው ያለው። ምናልባት እናንተ ሮማን ነምበር ላይ ካለ ይሄንን ፎርማት ለማስተካከል እዚህ ጋር ትመጡና ክሊክ ታረጋላችሁ። ክሊክ ስታረጉ እነዚህ ምርጫዎች ያመጣላችኋል። ከነዚህ ምርጫዎች ውስጥ አረቢክ ነምበር ከሆነ አረቢክ ነምበር፣ ሮማን ነምበር ከሆነ ሮማን ነምበር ወይም ደግሞ ሌላ መምረጥ ከፈለጋችሁ ከነዚህ ውስጥ ትመርጣላችሁ። እኔ 1 2 3 የሚለውን ነው የማስገባው። እናንተም እሱን ከፈለጋችሁ እሱ ላይ ኦኬ ትሉታላችሁ። ከዛ እዚህ ጋር ፔጅ ነምበሪንግ የሚል አለ። እሱ ስር ኮንቲኒዩስ ፍሮም ፕሪቪየስ ሴክሽን የሚል አለ። ምናልባት ሴክሽን ብሬክ አድርጋችሁ ከሆነ እሱን ትመርጣላችሁ። ነገር ግን ሴክሽን ብሬክ ካላረጋችሁ ከመጀመሪያ ጀምራችሁ የምታስገቡ ከሆነ እዚህ ጋር ስታርታት የሚለው ላይ ኦኬ ትሉታላችሁ። እሱ ላይ ኦኬ ስትሉት ልክ እንደዚህ እዚህ ጋር አንድ ያመጣላችኋል። ከዛ እዚህ ጋር ኦኬ ትሉታላችሁ። አሁን ፔጅ ነምበር ፎርማታችሁን በትክክል አስተካክላችኋል። ያስተካከላችሁን ፔጅ ነምበር ፎርማት ለማስገባት መልሳችሁ ፔጅ ነምበር የሚለው ላይ መጣችሁ ኦኬ ትሉታላችሁ። ፔጅ ነምበር ላይ ኦኬ ስትሉት አሁንም እነዚህ ምርጫዎች ያመጣላችኋል። አሁን ደግሞ ፔጃችሁ ቶፕ ላይ እንዲቀመጥላችሁ ነው የምትፈልጉት ወይስ ቦቶም ላይ ነው? እሱን ትመርጣላችሁ። ቶፕ ላይ ከላይ እንዲቀመጥላችሁ ከፈለጋችሁ ቶፕ ኦፍ ፔጅ የሚለውን ትመርጣላችሁ። ከታች ከስር እንዲቀመጥላችሁ ከፈለጋችሁ ደግሞ ቦቶም ኦፍ ፔጅ የሚለውን ትመርጣላችሁ። ለምሳሌ ቦቶም ኦፍ ፔጅ ከስር እንዲቀመጥላችሁ ከፈለጋችሁ አሁንም እዚህ ጋር እነዚህ ምርጫዎች ያመጣላችኋል። ቦቶም ወይም ደግሞ ከስር ሆኖ በግራ በኩል እንዲቀመጥ ከፈለጋችሁ የመጀመሪያውን፣ መሃል ላይ እንዲቀመጥ ከፈለጋችሁ ሁለተኛውን፣ በቀኝ በኩል እንዲቀመጥ ከፈለጋችሁ ሶስተኛውን፣ መጨረሻ ላይ ያለው ደግሞ በግራ በኩል ተቀምጦ አንድ ብሎ ስባር አድርጎ ፔጅ ብሎ እንደዚህ እንዲቀመጥላችሁ ከፈለጋችሁ ከነዚህ ውስጥ የምትፈልጉትን ትመርጣላችሁ። ለምሳሌ እኔ መጨረሻውን በግራ በኩል እንዲቀመጥልኝ ነው የምፈልገው። እናንተ የምትፈልጉትን ከመረጣችሁ በኋላ ኦኬ ትሉታላችሁ። ኦኬ ስትሉት ልክ እዚህ ጋር እንደምታዩት የመረጣችሁን ፔጅ ነምበር ያስገባላችኋል። ወርታችን ወርደስ ስናየው እንደምታዩት እንግዲህ ፔጅ ነምበር አስገብቶልኛል። ለእናንተም እንግዲህ ልክ እንደዚህ የመረጣችሁትን ፔጅ ነምበር ያስገባላችኋል። እንግዲህ በዚህ መልኩ በቀላሉ ማይክሮሶፍት ወርድ ላይ ፔጅ ነምበር ማስገባት ትችላላችሁ። ሐሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም እስካሁን መጣችሁ ቻናሉ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱም። ቀጣይ በሌላ ጠቃሚና ትምህርታዊ ቪዲዮ እስከምንገናኝ ለሁላችንም በያለንበት ሰላም ይስጠን። ቸር እንሰንብት። ባይ ባይ።